ሰላም የዝዙ ቤተሰብ እንዴት ናችሁ? ዛሬ በፓርት 2 መጥቻለሁ። አሁን እዚህ ላይ ቪዲዮ ላይ የምናየው ማጂክ ሪንግ እና ስሊፕ ስቲች እንዴት እንደሆነ ነው። በዚህኛው ቪዲዮ ይሄን ይዤላችሁ የመጣሁት አንድ ላይ እንስራው። መጀመሪያ ክራችን እጃችን ላይ እንደዚህ ከጠመጠምነው በኋላ ያው ሰው እንደሚመቸው ይሰራል፣ ግን ለኔ ይሄኛው ነው የሚቀለኝ ኢዚ ብዬ ማሰበው ስለሆነ ነው። ለእናንተም እንደሚቀላችሁ ተስፋ አደርጋለሁ። ልክ እንደዚህ ክራችን እጃችን ላይ ከጠመጠምን በኋላ እንስባታለን። ይችኛውን ክር በታች ከዛኛው ጋር ያለው ራሱን የሳብነውን ክር በራሱ ማሳለፍ ማለት ነው። እንደዚህ አድርገን እናሳልፈዋለን። በቃ እናወጣለን እጃችን። ማጂክ ሪንግ የሆነ እዚች ጋር የምናያት ክር ማጥበቢያ ናት። ልክ ከጨረስን በኋላ ሰርተን ክብ ሰርክሏን ትመጣለን። ስንፈልግ በረንብ ስንጎትተው ክቡ ይመጣል። አንዴ እንድገመው። ደግሞ ይሄንን የመሳሰው በምትፈልጉት አሰራር ሁኔታ ይወስነዋል። እኔ ግን ለማሳየት ያህል ዝም ብዬ ሪንጓን ከሰራው በኋላ ሁለት ሰንሰለት ሰራና ውስጡ ደብል ክሮሼት ነው እንሰራለን። ሁለት ደብል ክሮሼት አንድ ቼን እያራኩኝ 5 ደብል ክሮሼት ሰራና ለኤግዛምፕል ያህል እናንተ በምትፈልጉት አይነት አሰራር ይወስነዋል ሂደቱና እኔ ግን ያው ለማሳየት ያህል ስለሆነ አንድ ደብል ክሮሼት አንድ ቼን እያራኩኝ 5 ሰራለሁ። ልክ 5ቱን ሰርቼ ከጨረስኩ በኋላ እንዳሳየዋችሁ ማጥበቢያ ምንላት የመጨረሻችን ክር አለች። እሷን ስንስባት ልክ እንዲጠብና ሰርክል ፎርም ያመጣልናል። ልክ እሱ እንዳመጣልን አሁን ስሊፕ ስቲች እዚህ ጋር ነው። መጀመሪያ 2 ሰንሰለት የሰራሁበት አለ። በሷ ውስጥ ነው የምንገባው። ኖርማሊ ምንም ክር የምንስበው ነገር የለም። ቀጥታ ክሮሼት ወስደን እናስገባዋለን። ከአንዳንድ ክራችን እንስባለን። ስሊፕ ስቲች ነው አብዛኛውን ጊዜ ስሊፕ ስቲች የምንጠቀመው እንደዚህ ራውንድ ሰርተን ወይም ደግሞ ልክ ጨርሰን አንደኛውን ወደ ሁለተኛው ስንሄድ እንዳይታይ ስራችን ልሙጥ እንደሆነ ምንም ላይ ቅጥጥል ነገር እንደሌለው እንዳይታይ ስሊፕ ስቲች ስንጠቀም ሙሉ ለሙሉ ልሙጥ የሆነ ነው የሚያሳየው ነው። በጣም አሪፍ ነው፣ ያሳምርልናል ስራችንን። ይህንን ይመስላል። ፓርቱ ላይ ደግሞ ሌላ ይዤላችሁ እመጣለሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ለድጋፋችሁ አመሰግናለሁ።